እንግዲህ ይሄ ነው አዲሱ ቤቴ። በቀደሙት ቪዲዮዎች ላይ ቤት እየፈለግኩ እንደነበር ነግራችሁ ነበር። ከገባውም በኋላ አፕዴት አደርጋለሁ ብዬ ነበር እና እነሆ ብዙም የሚታይ ነገር የለም። አንድ ትልቅ ክፍል ነው። በ5 ሰው ቬጌ ውስጥ ነው የምኖረው፣ ግን ክፍሉ ሰፊ ነው። ኪራዩ 370 ዩሮ ነው። ወደ ስራም ወደ ዩኒቨርሲቲም ለመሄድ ቦታው በጣም ምቹ ነው። አሁን ላለሁበት በጣም ይስማማኛል። ገና ሙሉ በሙሉ አላስተካከልኩትም። ዴስክ፣ ሞኒተር፣ ትናንሽ እጽዋት ምናምን እዚህ ጋር የሚቀሩ ነገሮች የሚጨመሩ ይኖራሉ። ግን ይሄ ቤት በእውነቱ ዛሬ ለማውራው ነገር ጥሩ ምሳሌ ነው። ምክንያቱም ህይወቴን አሁን ከውጭ ብታዩት ነገሮች በጣም ጥሩ እየሄዱ ነው። ጥሩ ቤት አግኝቻለሁ። በሳይበር ሴኩሪቲ የፈለግኩትን አይነት ስራ አግኝቻለሁ። ማስተርስ ትምህርቴን እያካሄድኩ ነው። ጀርመኒ ስመጣ ልሰራ የፈለግኩት ነገር በትንሹ እየተሳካ ነው እና በዚህ ሁሉ መካከል በጣም ደክሞኛል። አልተከፋውም። ጀርመኒ መምጣቴንም አልተጸጸትኩም። ግን የሚገርመው ነገሮች እየተሳኩ ሲሄዱ ህይወት ቀላል እንደሚሆን አስብ ነበር። እስካሁን ግን ተቃራኒው እየሆነ ነው። ሰላም፣ ብሩክ ነኝ። ወደ ብሩክ ላይቭስ እንኳን ደህና መጣችሁ። ዛሬ ትንሽ የህይወት አፕዴት ነው፣ ግን ከዚያም በላይ አንድ ነገር ላይ ላወራ ፈልጋለሁ። ጀርመኒ መጥቼ የፈለግኳቸው ነገሮች በትንሹ እየተሳኩ ሲሄዱ ለምን ይበልጥ ደከመኝ? ጀርመኒ ከመምጣቴ በፊት በአእምሮዬ ውስጥ ያሉኝ ጥቂት ማይልስቶኖች ነበሩ። ጀርመኒ መግባት፣ ማስተርስ መጀመር፣ ጥሩ ቤት ማግኘት፣ ከማጠናው ጋር የሚያያዝ ስራ ማግኘት፣ ኤክስፒሪየንስ መገንባት፣ ትምህርቱን መጨረስ፣ ከዛ ካሪየሬ ላይ መቀጠል። ቀላል ነበር የሚመስለው። እነዚህን አንድ በአንድ ካገኘው በኋላ ችግሮች በትንሹ እንደሚቀንሱ አስብ ነበር። ስራ የለም፣ ስራ ፈልግ። ቤት ጥሩ አይደለም፣ ሌላ ቤት ፈልግ። ኤክስፒሪየንስ የለም፣ ስራ ጀምር። ተማሪ ነህ፣ ተመረቅ። በአንድ በኩል ይሄ እውነት ነው፣ ችግሮችን ትፈታለህ። ግን አሁን የተረዳሁት አንድ ችግር ሲፈታ ሌላ ኃላፊነት እንደሚፈጠር ነው እና ባለፉት ጥቂት ወራት የህይወቴ ዋና ቲም ይሄ ነበረ። ጥሩ ምሳሌው ስራዬ ነው። ሳይበር ሴኩሪቲ እየተማርኩ ከሆነ ከመመረቄ በፊት በዚህ ፊልድ ውስጥ አክቹዋል ወርክ ኤክስፒሪየንስ እንዲኖረኝ ይፈልግ ነበር። ዲግሪ ብቻ ይዤ ከመመረቄ በኋላ ወደ ስራ ገበያ መውጣት አልፈለግኩም። ስለዚህ አፕሊኬሽኖችን መላክ ጀመርኩ። ኢንተርቪው ነበሩ፣ ሪጀክሽኖች ነበሩ እና በመጨረሻም አይቲ ሴኩሪቲ ላይ ቨርክ ስቱደንት ስራ አገኘሁ 20 ሰዓት በሳምንት እና ስራውም ከመማሩ ጋር በቀጥታ የሚያያዝ ነው። ሴኩሪቲ ሞኒተሪንግ፣ ሲም፣ ዋዛ፣ ዲፌንደር፣ ኢንፍራስትራክቸር እና እንደዚህ ያሉ አክቹዋል ሲስተሞች ላይ ነው እና ኮንትራክት ሳገኝ በጣም ደስ ብሎኝ ነበር። ምክንያቱም ጀርመኒ ስመጣ ከፈለግኳቸው ዋና ነገሮች አንዱ ይሄ ነበር። በዛን ጊዜ ለራሴ ያልኩት እሺ ነገሩ እየሰራ ነው ነበረ። ከዚያ ግን ኤግዛም ሲዝን መጣ። ይህ ሴሚስተር 4 ፋይናሎች ነበሩኝ እና እነዚህ ፈተናዎች ከፈተናው በፊት አንድ ሌሊት ስላይዶችን አንብበህ የምትገባባቸው አልነበሩም። ክሪፕቶግራፊ አለ፣ ኔትወርክ ኤንድ ሲስተም ሴኩሪቲ አለ፣ ሴኩር ሳይበር ፊዚካል ሲስተምስ አለ፣ ሌሎች ቴክኒካል የሆኑ ቶፒኮችም አሉ። አልጎሪዝሞች፣ ፕሮቶኮሎች፣ ፕሩፎች፣ ዳያግራሞች። አንድ ቶፒክ ቀኑን ሙሉ አጥንቼ በደንብ ተረድቼው ተኛለሁ። ከ2 ቀን በኋላ ተመልሼ ሳየው ይህ ምንድን ነው? እንደዛ ነው የሚያስብለው። እና በዚያው ጊዜ አዲስ ስራ ጀምሬያለሁ። አዲስ ቲም፣ አዲስ ሲስተም፣ አዲስ ኢንቫይሮንመንት፣ አዲሱን ስራ በደንብ መማር አለብኝ።
ዩስፉል መሆን አለብኝ። ከዚያ ቤት መቀየር ደግሞ መጣ። መታጠብ፣ ምግብ፣ እንቅልፍ፣ ሌሎች ሰዎች፣ ህይወት፣ እነዚህም ነገሮች አይጠፉም እና ያ ማግኘት በጣም የፈለግኩት ስራ አሁን በሳምንት 20 ሰዓት የሚፈልግ ኃላፊነት ሆኗል። ይሄ ቅሬታ አይደለም፣ እኔ የመረጥኩት ነው እና በመምረጤ ደግሞ ደስተኛ ነኝ። ግን ይሄ ነው በስኬት ዙሪያ ብዙ ጊዜ የማናወራው። የፈለግከውን ታገኛለህ፣ ከዚያ መሸከም አለብህ። ከተናገርከው በኋላ ይሄ በጣም ግልጽ ይመስላል፣ ግን እስኪደርስብህ ድረስ ስሜታዊ በሆነ መንገድ አትረዳውም። አንዳንድ ጊዜ ፕሮግረስ ህይወትህን ከማቅለሉ በፊት ያከብደዋል። የተሻለ ስራ አገኘህ፣ ብዙ ኃላፊነት መጣ። ቤት አገኘህ፣ ኪራይ፣ እቃ፣ አስተዳደር መጣ። ማስተርስ ጀመርክ፣ ዴድላይኖች፣ ኤግዛሞች፣ አሳይመንቶች መጡ። ቢዝነስ ጀመርክ፣ ከስተመሮች አሉ፣ ሪስፖንሲቢሊቲዎች አሉ። ስለዚህ እነዚህ ከደረስኩ በኋላ እረፍት አለ የሚለው ሀሳብ አሁን ብዙም አያሳምነኝም። ሁልጊዜ ሌላ ሌቭል አለ እና ያ ራሱ መጥፎ ነገር አይደለም። ችግሩ ስኬት ሁልጊዜ እፎይታ እንደሚሰጥ ስታስብ ነው። አንዳንድ ጊዜ ፕሮግረስ እንደ ስትረስ ይሰማል። ልዩነቱ ያ ስትረስ አንተ ወደ መረጥከው ቦታ እየወሰደህ ነው ወይስ አይደለም? እና በእውነቱ አሁን ከሁሉም በላይ ያለው ስራ አይደለም፣ ተማሪ መሆን ነው። 29 ዓመቴን ሊሞላ ነው እና የዚህ የስቱደንት ላይፍ ሳይክል ያለኝ ፔሸንስ በጣም እየቀነሰ ነው። መማር አይደለም ችግሬ፣ መማር በጣም እወዳለሁ። ግን ሌክቸር፣ ኤክሰርሳይዝ ሺት፣ ስተዲ፣ ኤግዛም፣ ከዚያ ቀጣይ ሞጁል፣ እንደገና አንዳንድ ቀን 8 ሰዓት አጥንቼ በመጨረሻ ላይ ልጠቁመው የሚችለው የሰራሁት ነገር የለም። አጥንቻለሁ እና በእርግጥ ተማሪ ከሆንክ ይሄ ነው ስራ። ግን በስራ ላይ የሚሰማኝ ስሜት የተለየ ነው። አክቹዋል ፕሮብሌም አለ፣ ሲስተም አለ፣ የሚስተካከል ነገር አለ፣ የሚጻፍ ነገር አለ፣ የሚደረግ ነገር አለ። አንድ ነገር ሰርተህ ውጤት ታያለህ። በኤግዛም ጊዜ ግን ይሄንን እስከ ፍራይዴ 10 ሰዓት ድረስ በጭንቅላት ማቆየት እችላለሁ የሚል ይሆናል እና ሰሞኑን ይሄን በጣም እያስተዋልኩ ነው። መስራት ፈልጋለሁ፣ መገንባት ፈልጋለሁ፣ ነገር ማምረት ፈልጋለሁ። ስቱደንት ሞድ ውስጥ ለአመታት መቆየት ግን አልፈልግም። እዚህ ላይ ግን አንድ ነገር ግልጽ አድርግ። ይሄ ዩኒቨርሲቲ አይጠቅምም የሚል ቪዲዮ አይደለም። ማስተርሴን ብዙ ነገር አስተምሮኛል። ክሪፕቶግራፊ፣ ኔትወርክ ሴኩሪቲ፣ ኔትወርኪንግ፣ ፕሮቶኮልስ፣ ሲስተምስ፣ ፕራይቬሲ ከአንድ ዓመት በፊት ከማውቀው በጣም በላይ አውቄያለሁ። ዲግሪውም ለምገነባው ከሪር በጣም ጠቃሚ ነው። እንዲያውም ጀርመኒ መምጣቴን ያስቻለኝ ትልቅ ክፍል ተማሪ መሆኔ ነው። ስለዚህ ኮሌጅ ስካም ነው፣ ቢዝነስ ጀምር የሚለውን ቀላል ኮንክሉዥን አልሰጥም። የተቀየረው ግን ይሄ ነው። ስቱደንት ላይፍን ሮማንቲሳይዝ አላደርገውም። ዲግሪው ቱል ነው፣ ፐርፐዝ አለው። የሚሰጠኝን ቫልዩ እወስዳለሁ፣ እጨርሳለሁ። በዚህ ማስተርስ ውስጥ 3፣ 4፣ 5 ዓመት እንዲያው እየተንሳፈፍኩ መቆየት አልፈልግም። በእውነቱ ይሄ ነው ከኤግዛም በላይ የሚያስፈራኝ። እኔ ሙቭመንት እፈልጋለሁ እና ይሄ ከጀርመኒ ጋርም ይገናኛል። ከውጭ ሰው ህይወት ስታይ በብዙ ጊዜ ማይልስቶኖች ብቻ ነው የምታየው። ኢትዮጵያ ነበር፣ ከዚያ ጀርመኒ ገባ፣ ዩኒቨርሲቲ ጀመረ፣ ቤት አገኘ፣ ስራ አገኘ፣ ተመረቀ። ጥሩ። ግን ህይወት
በእነዚህ ከቶች መካከል ነው የሚኖረው። ከአንዱ ማይልስቶን እስከ ሌላው 6 ወር ሊኖር ይችላል እና በእነዚህ 6 ወራት ሪጀክሽኖች አሉ፣ ፔፐር ወርክ አለ፣ ኤግዛሞች አሉ፣ ስራ አለ፣ ገንዘብ አለ፣ ቤት መቀየር አለ፣ ሰዎችን ማወቅ አለ፣ ቋንቋ አለ፣ እንቅልፍ አለ፣ ህይወት አለ እና አንዳንድ ማክሰኞ ከሰዓት በኋላ ተቀምጠህ እኔ ራሴ ይህን ሁሉ ለምን ራሴ ላይ ጫንኩ ትላለህ። እሱ ነው የእውነቱ ኤክስፒሪየንስ። እና ምናልባት ሰዎች ወደ ውጭ ሀገር ሄደው የፈለጉትን ካገኙ በኋላም አንዳንዴ ባዶ የሚሰማቸው ለዚህ ነው። ኤክስተርናል ማይልስቶን ውስጥ ኢንተርናል ፊኒሽ ላይን እንዳለ ይጠብቃሉ። ፊኒሽ ላይን ግን የለም። ግን እዚህ ላይ ትክክለኛ ልሁን፣ እኔ ባለሁበት ሁኔታ አልተከፋውም። እንዲያውም ጀርመኒ መምጣቴ ለእኔ ትክክለኛ ዲሲዥን እንደነበር ከ6 ወር በፊት ከነበረኝ በላይ አሁን እርግጠኛ ነኝ። ምክንያቱም ኤቪደንስ አለኝ። ከሪር ነገሩ በትንሹ እየሰራ ነው። ቤት የተሻለ ሆኗል። 1 ዓመት ለመሙላት ቀርቤያለሁ። ጀርመኒን የበለጠ አውቄያለሁ። ምን እንደምወድ ምን እንደማልወድ የበለጠ ግልጽ ሆኖልኛል። ከመጀመሪያው ያነሰ ሎስት ነኝ፣ ግን ማይልስቶንስ ብዙ አያስደንቁኝም። ምናልባት የተቀየረው ይሄ ነው። ስራውን ማግኘት ደስ ይላል። ይህን ቤት ማግኘት ደስ ይላል። ኤግዛም ማለፍ ደስ ይላል። ግን እነዚህ አንዱም ህይወትህን በአንድ ሌሊት አይቀይረውም። በማግስቱ ትነሳለህ። አንተ አሁንም አንተ ነህ። ሌላ ችግር፣ ሌላ ውሳኔ። ስለዚህ አሁን የማስቀድመው በጣም ቀላሉ ዲግሪው ህይወቴን ለአመታት እንዳይውጠው በጊዜው መጨረስ፣ በስራዬ በእውነት ዩስፉል መሆን፣ አክቹዋል ኤክስፒሪየንስ መገንባት፣ ጀርመን በደንብ ማሻሻል እና ስቱደንት ሊምቦ ውስጥ ከመኖር መውጣት። ያ ነው ፕላኔ። እና ይህን ለማድረግ ለጥቂት ጊዜ በጣም ከደከመኝ አሜን ከባድ ነገር መቋቋም እችላለሁ። የማልፈልገው ፖይንትለስ ከባድነት ነው። ሁለቱ አንድ አይደሉም። አሁን ለራሴ ብዙ ጊዜ የምጠይቀው ይሄንን ነው። ይሄ ከባድ የሆነው ከባድ ነገር የገነባው ስለሆነ ነው ወይስ በአንድ ቦታ ተጣብቄ ስላለው ነው? ሁለቱ በጣም ይለያያሉ። አሁን ስትረስ ቢኖረው እየገነባው እንደሆነ ይሰማኛል። ስለዚህ ደህና ነኝ። እና ይሄኛው ቪዲዮ ነው እንግዲህ ቃል የገባውላችሁ የቤት አፕዴት። አርኪቴክቸራል ዳይጀስት አይደለም። የ5 ሰው ቬጌ ነው። 370 ዩሮ። ትልቅ ክፍል ነው። ለስራ ቅርብ ነው፣ ለዩኒቨርሲቲ ቅርብ። ለአሁኑ በጣም ተስማምቶኛል። ግን ይሄ ቤት ስራው ኤግዛሞች እና እነዚህ ሁሉ ነገሮች አንድ ሌላ ጥያቄ ላይ በጣም እንዳስብ አድርገውኛል። ጀርመኒ ከውጭ ስንመለከተው ብዙ ጊዜ ውይይቱ 2 ጫፍ ብቻ ነው። ጀርመኒ በጣም ጥሩ ነው ወይም ጀርመኒ በጣም መጥፎ ነው። ሁለቱም ለእኔ በጣም የቀለሉ ናቸው። በተለይ ከኢትዮጵያ ለሚመጣ ሰው ይሄ በጣም ውድ ውሳኔ ሊሆን ይችላል። 12,000 ዩሮ አካባቢ የማስገባታችሁ በፊት በእውነት ይሰራል ወይስ አይሰራም አታውቅም። ለአንዳንድ ሰዎች ያ ቤት በጣም ወርዝት ነው። ለሌሎች ግን ጀርመኒ መምጣት እንደማይገባቸው በእውነት አስባለሁ። ስለዚህ የሚቀጥለው ቪዲዮ ማን ጀርመኒ መምጣት አለበት፣ ማን መምጣት የለበት፣ ያንን እናያለን።